ምንድነው ያረክሽ ወንዶችን ሰብስበሽ ምንድነው እንዳዛብ እየሰራሽ ያለሽ አልኳት መጥፎ ነገር ተናገረችኝ እግዚአብሔር እንግዲህ ታያለሽ በቅርቡ ይቀጣሻል ሳይናገራት ምትማ ደፋር በጣም ደፋር ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ ሱፊና አቅልኝ በለቀጥታ እሷን ትፈታል በቀጥታ በዳይሬክት ትዛዝ እንደዛ ተጸልያለሁ ታላቅ መንፈሳዊ ኮንፈረንስ በአትላንታ ከተማ ሽባ ይተረተራል ወር ይበራል የሚባል ነገር አልሰማችሁ የሞተ ይነሳል ሽባና ውር ይብራ የሞተ ለምን ይነሳል እግዚአብሔር እንዴላል እንዴ ረካሽ ሰምታችኋል ሰላም ጤና ይስጥልኝ የመስቀል ሚዲያ መስቀል ሪአክሽን ፕሮግራም ተከታታዮቻችን ዛሬም ሳምንታችንን ጠብቀን ሽክዝንት ያለ ፕሮግራም ወደናንተ አሰነዳርተን መተናል ሰላም ለናንተ ይሁን ያ ዛሬ ትንሽ ጉንፋን ቢጤ ነገር ይዞኛል እንደ ድሮ ናሽናል ሬዲዮ ልነፋንፍባችሁ ይችላል እንጂ ከዛው እጪ ሁሉም ነገር ሰላም ነው ላለው እናንተ ቤተሰቦቻችሁ ሁሉ ደህና ናችሁ ወይ ያላችሁበት ሁኔታ እንዴት ነው እግዚአብሔር እየረዳችሁ ነው ወይ ሰላም እንደሆናችሁ ተስፋ አድርጋለሁ ታመማችሁ በእግዚአብሔር ፈውስ ያዘናችሁ በእግዚአብሔር መጽናናት የደከማችሁ በእግዚአብሔር ማበርታት እንድትበረቱ ምኞታችንና ጸሎታችን ነው ወደ ዛሬው ፕሮግራም ቀጥታ እንሄዳለን ታላቅ መንፈሳዊ ኮንፈረንስ በአትላንታ ከተማ ሽባ ይተረተራል ወር ይበራል የሚባል ነገር አልሰማችሁ የሞተ ይነሳል ሽባና ውር ይብራ የሞተ ለምን ይነሳል ኖሮም ወልሰራም ሰውዬ ተነስቶ ምን ይሰራል ኖረ ያልሰራ ሰውዬ ተነስተ ምን ትሰራል ስለዚህ በአንተ መነሳት አልስማማም በአንተ መሞት ነው መስማማ ምን አይነት ጨካኝ ነው ልትለኝ ትችላለህ እውነቱ ይሄ ነው እንደሰማችሁት ነው እኔ በጣም ከመወዳቸውና ከማከብራቸው በመዝሙራቸው ደግሞ እጅግ ከተጽናናውባቸው ዘማሪዎች መካከል አስፋው መለሰ ዋንኛው ነው ማለት ማጋነን አይሆንብኝ በዚህ ሐሳቡ ግን እንደማልስማማ በማክበር ልነግረው ወዳለሁ ሽባና ወሪብራ የሞተ ለምን ይነሳል የሚል ሐሳብ ይናገራል ከዛም እኔ በሞተው መነሳት አልስማማ በሞት ነው መስማማው የሚል ነገር ያነሳል ኖረም አልተቀምክ ተነስተ ምን ታደርጋለህ የሚል ሐሳብ እየሰጠ ነው ሲጀመር ሰውን ማስነሳት ሰውን መፈወስ ከሞት መቀስቀስ የእግዚአብሔር መለኮታዊ ብቃት እንጂ የማንም ግለሰብ ብቃት አይደለም ሶ የእግዚአብሔር ፍቃድና ብቃት ከሆነ ደግሞ የሞተ የሚያስነሳው ሽባም ይተረተረው ውር የሚያበራው እግዚአብሔር እንደወደደ እንዲያደርግ መተው ነው እንጂ ስለተነሳ ምን ታደርጋለህ የሚል ሐሳብ መስጠት መጽሐፍ ቅዱሳዊ አይደለም ብዬ አስባለሁ ሲቀጥል ደግሞ በመነሳት አልስማማ በመሞት ነው ይላል እግዚአብሔር እርግጠኛ ነኝ በአስፋው መስማማትና አለመስማማት ላይ የሚያኖረውም የሚያስነሳውም ሰው የለም አስፋው ተስማማ አልተስማማ የእግዚአብሔር በጎ ፈቃድ በማናችንም ስምምነትና አለመስማማት ላይ ተመሰረተ አይደለም እግዚአብሔር ለዋላዊ አምላክ ነው ሲወድ መስራት የሚችለው ይሰራል እንጂ እኛ ምርጫ ሰጠን ሽባ ማስነሳት ለውር ማብራት ሐመሮሃ የሞተ ማስነሳት ብለን እግዚአብሔር የፈለከውን አክብ ማለት አንችልም ራሱ እግዚአብሔር እንደወደደው በጎ ፈቃድ ያደርጋል የስተት ትምርት ነው ብዬ አይደለም ያቀርብኩላችሁ ይሄን ሐሳብ ያቀርብኩት እንደ አንድ አገልጋይ መድረክ ላይ ማይክ ስንይዝ በጥንቃቄ መናገር አለብን ለምሳሌ አላዛርን ከሞት ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ አስነስቶታል ለምን ሲባል ሕይወትና ትንሳኤ እኔ ነኝ የሚል ትምርት ኢየሱስ በአላዛር ትንሳኤ ላይ ለመስራት ስለፈለገ ወይም ትንሳኤ መሆኑን ኢየሱስ ሊናገር ስለፈለገ ማለት ነው ስለዚህ አላዛር ኖሮ ሞቷል ተመልሶ እነ ጴጥሮስ የቀሰቀሷቸው ሰዎች እነ ጳውሎስ ከሞት በክርስቶስ ስም ያስነሳቸው ሰዎች በብሉይ ኪዳን እንኳን የተነሱ ሰዎች ሁሉም ከተነሱ በኋላ ሞቷል ሞት እውነት ማንም በጎ ፈቃድ ላይ የተመሰረተ አልሞትም ብለን ብናስብ እንኳን ከመሞት አንቀርም ግን እግዚአብሔር ሲሰራ በሙሉ ኃይሉ እንዲሰራ መተው ነው የሚሻለው ሲጀመር የተአምራትና የድንቅ ምናም ፕሮግራም ተብሎ ፕሮግራም አይደረግም እግዚአብሔር
እንዴት ሊሰራ እንደወደደ የሚያውቀው እሱና እሱ ብቻ ስለሆነ ማለት ነው። ይህ ንግግር ከዘማሪ አስፋው የሚጠበቅ አይደለም። ወደ ቀጣይ ፕሮግራም እንሄዳለን። አክሽን እህቴ ምስራች አንቺ እኮ ለዚህ ያልተጠራሽም አይመጥንሽም። ምንድነው ያረክሽ? ወንዶችን ሰብስበሽ ምንድነው እንዳዛብ እየሰራሽ ያለሽው አልኳት። መጥፎ ነገር ተናገረችኝ። እግዚአብሔር እንግዲህ ታያለሽ በቅርቡ ይቀጣሻል። ይሄው አምላክ በጣም ብዙ ሰዎች እስቲ የሰማችሁ የምታውቁ ይሄንን እኔ አውቃለሁ ብላችሁ ተናገሩ። ወር ባልሞላ ጊዜ ውስጥ ሄደች። ባለፈው ሳምንት ውስጥ ከሰማቸው እጅግ ነውረኛ ንግግሮች መካከል የዚች ግለሰብ ንግግር እጅግ ነውረኛ በሚል ደረጃ ብናስቀምጠው ቶፕ ዋን ላይ የሚቀመጥ ነው። የዘማሪ የምስራችን ህልፈተ ህይወት ተከትሎ አንዳንድ ሲሰራጩ የነበሩ ብዙ ሐሳቦች ነበሩ። ከነዛ ሐሳቦች መካከል የዚህ ሴትዮ ሐሳብ ነው። እንግዲህ እሷ እውነተኛ ነብይነቷን ወይም የተናገረችውን እግዚአብሔር እንዳደረገ ለማረጋገጥ የዚችን ዘማሪ ቤተሰብና የሚወዷትን ሰዎች ሐዘን ላይ ሁሉ ተረማምዳ ነው አስጠንቅቂያት ነበር፣ ነግሬያት ነበር። እግዚአብሔር ግን በዚህ ጉዳይ ቀጣት የምትለው በዚች ሴት መሞት ላይ የሷ ነብይነት ማህተብ እንዲመታለት ነግሬያት ነበር ብላ ሞታ እንኳን አንድ ቀን ሳይሞላት ነው ላይቭ ላይ ወጣ እንደዚህ አይነት ንግግር ስትናገር የተሰማችውና ንስሐ ልትገቢ ልታፍሪ ልትመለሽ ነው የሚገባው። እናንተ ትገምታላችሁና የእናንተ ግምት ማረጋገጫ አይሆንም የማንም ሰው መሞት። ድንገት አይደለም ታማ ነው የሞተችው ይህች ሴት። መጽሐፍ ቅዱስ ላይ ብዙ ሰዎች ታመው የሞቱ የእግዚአብሔር ሰዎች የሆኑ ሰዎች እንዳሉ ማየት እንችላለን። ፊልጵስዩስ መጽሐፍ ምዕራፍ 1 ላይ ጳውሎስ እኔ ብሄድ ይሻለኛል ብኖር ግን ለእናንተ ጥቅም ነው፣ ሞት ጥቅሜ ህይወት ደግሞ ለኔ ክርስቶስ ነውና የሚል ሐሳብ በፊልጵስዩስ ምዕራፍ 1 ላይ ያቀርብልናል ጳውሎስ። ለአማኞች ህይወት የሆነውን ክርስቶስ ኢየሱስን በሞት በኩል ሄደን የምናገኝበት ሞት እንደ ድልድይና እንደ አማራጭ የሚታይ የእግዚአብሔር መንገድ ነው እንጂ ሞት ለኛ ቅጣት ሊሆን አይችልም። ለምን? በሞቱ ሞታችን ስለተሸነፈ። ለምን? ቀራንዮ ላይ አዳም በመሳቱ ምክንያት ሞትን ትሞታለህ ብሎ እግዚአብሔር የቀጣው ቅጣት ያው አንደኛው ሞት ስጋዊ ሞት ነው፣ ሁለተኛው ሞት ደግሞ ከእግዚአብሔር መለያየት ነው። ዋንኛው ሞት ማለት ነው ከእግዚአብሔር ጋር መለያየት የሚባለው ሞት በክርስቶስ ኢየሱስ ቤተሰብ ስለሆነን የጥሉ ግርግዳ ስለፈረሰልን ከእግዚአብሔር ጋር ስለታረቀን ከእግዚአብሔር ጋር አልተለያየንም። እንደውም የክብር ጌታ በእኛ ውስጥ ነው ብሎ ጳውሎስ የክብር ጌታ በውስጣችን እንደሆነ ይናገራል። ደግሞ እንሄዳለን አገራችን በሰማይ ነው ለኛ በዛ መኖሪያ አዘጋጅቶልናል። ኢየሱስም ተስፋ ቃል ሲሰጣቸው ለሐዋርያት ብሄድ ይሻላቸዋል ብሎ የነገራቸው ነገር በአባቴ ቤት ብዙ መኖሪያ አለ፣ እኔ በዛ በሚሄድበት በዛ መኖሪያ አዘጋጅላቸዋለሁ ብሎ ሲናገር ተሰማላችሁ። ስለዚህ የሐዋርያቱ ናፍቆት የእውነተኛ ቅዱሳን ጉጉት የነበረው ፊቱን ለማየት አይኑን ለማየት ከአምላካቸው ጋር ለዘላለም ህብረት ለማግኘት እሱ በሙላት የሚገኝበት ቦታ በሙላት መገኘት ነው እንጂ መኖር የሚባለው ነገር ሲቋምጡለትና ምራቅ ሲውጡለት መጽሐፍ ቅዱስ ላይ አናይ። እንደውም ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 19 ላይ ሲናገር ክርስቶስን ለዚህ ህይወት ብቻ ተስፋ አድርገነው ከሆነ ምንኛ ምስኪኖች ነን ብሎ ይናገራል። ምክንያቱም ኢየሱስን ተስፋ ያደረግነው ለ30 እና ለ60 ዓመት ሳይሆን ለዘላለም ህይወት ነው። ለዚህ ኢየሱስም ራሱን ሲያስተዋውቀን እኔ የዘላለም ህይወት ነኝ ብሎ ነው እንጂ ያስተዋወቀን እኔ የ30 እኔ የ60 ዓመት ወዳጅ ነኝ ብሎ አይደለም ያስተዋወቀን። አዎ ሰው በመድር ላይ መኖር ያለበትን ያክል እንደ እግዚአብሔር ፈቃድ ይኖራል። ነገር ግን ለቅዱሳን ሞት እንደ ቅጣት ተደርጎ ማቅረብ ለቅዱሳን ይሄ ነውር ነውና ይቺ ነውረኛ ሴት ናት በእውነቱ ከሆነ። ከዚህ ሐሳብ ጋር ተያይዞ የዘማሪ የምስራች ስርዓተ ቀብር ላይ ሰባኪ ተደርገው የተጋበዙት የሐዋሳ አማኑኤል ህብረት መጋቢ የሆኑት ፓስተር ጌትነት ከነዚህ ሐሰተኞች ነቢያት ጋር በተያያዘ ሐሳብ በሞቷ ቀን ለተሰበሰቡት ሰዎች አስተላልፈው ነበር። እሱን ተከታትለን እንመጣለን። በቃ መተርተር ቀላል መተርተር እግዚአብሔር እንዲላል እንጀሪ ረካሽ ሰምታችኋል? አንድ ቀን እግዚአብሔር እንዲህ ይላል ጴንጤ ቤት በቃ ቀላል ነው። እኔ ይሄ ነገር ነው ሁሌ የሚያሳስበኝ። እግዚአብሔር አይናገርም ከሚሉት ሰዎች ጎን አይደለም ወይም ከነዛ ወገን አይደለም። እግዚአብሔር ይናገራል። መጽሐፍ ቅዱስ አይደለም በሰው
በአንድም በሌላም ይናገራል እግዚአብሔር በኤንቫይሮንመንት ይናገራል በዜና ሁሉ እግዚአብሔር ሊነግራችሁ ይችላል እግዚአብሔር በብዙ ጎን ይናገራል በህልም ይናገራል በራእይ ይናገራል እግዚአብሔር መልእክተኞቹንም ልኮ ሊናገር ይችላል እንደወደደ የሚሰራ ማንንም በዚህ በኩል ሂድ ብሎ የሚያሰምርለት አምላክ አይደለም ግን እግዚአብሔር እንዲህ ይላል ያስፈራል ወዳጆች እሱ የነገስታት ንጉስ ነው የጌቶች ጌታ ነው በኪሩቤል ላይ የሚቀመጥ ነው ማንንም በማይደርስበት ብርሃን ውስጥ የሚኖር ነው አይደለም ሰማይ ባለው ሁሉም በፈጠረው በእግዚአብሔር ስም ቀርቶ እዚህ ምድር ላይ ኢትዮጵያ ውስጥ እየገዛ ባለው መንግስት ስም መንግስት ሳይፈቅድልህ የሆነ ነገር ለማድረግ ብትሞክር በስሙ ተጠቅመሃልና ስልጣን ላይ ያለው መንግስት ያስርሃል ወይም ደግሞ ገዢው መንግስት ያስርካል ለምን ሳይፈቅድልህ በስሙ ስለተጠቀምክ አንዳንዶች እግዚአብሔር እንዲህ ይላል እግዚአብሔር እንዲህ ይልሻል ብለው በታመመ ሰው ላይ በሰው ህይወት ላይ በሰው ቁስል ላይ እግዚአብሔር ያላላቸውን ሲሉ እግዚአብሔርን የማያከል ማንንም ሳይኖር ብቻውን የኖረ ሁሉን ያስገኘ በማንንም ያልተገኘ ይህንን ትልቅ አምላክ በስሙ ሲነግዱበት ማይጠይቃቸው ይመስላቸዋል ለጊዜው ክብር ሲያገኙ ለጊዜው ዝና ሲያገኙ ለጊዜ ነብይ የሚል እስኪያንገዳግዳቸው ድረስ ሊሸከሙት የማይችሉትን ትልቅ ስም ሲሸከሙ ደስተኛ ሊሆኑ ይችላሉ ነገር ግን እግዚአብሔር ከፍርድ ዙፋን ከእግዚአብሔር ፍርድና እግዚአብሔር በስሙ ተጠቅሟልና ከሚላቸው ነገር ሊያመጡ ከቁጣው ሊያመልጡ እንደሚችሉ ጴንጤ ቤት ልክ መጋቢ ጌትነት እንደተናገሩት እግዚአብሔር እንዲህ ይላል ቀላል ሆኗል ወዳጆች እግዚአብሔር እንዲህ ይላል ማለት ቀላል አይደለም ቀጥለን እንሰማለን ዘጋው ነፍስ የሚድነው ይሞታል ትላለ የሚሞተው ይድናል ትላለ በጣም እግዚአብሔር እንደ ጣቢያ እስኪዘጋ ምን ይደረግ የሰው ልብ እየሰበራችሁ ስንት ሰው እያሳታችሁ ሳይናገራችሁ ምትናገሩ ደፋር በጣም ደፋር ደፍሬ ነው ማለት መጽሐፍ ቅዱስ እንደዚህ እነዚህ ነቢያት ይላል እኔ ሳልካቸው ሳልናገራቸው ተናገሩ አትለማመዱ ወጣቶች በተለይ ስፔሻሊ ወጣቶች የሐሰት ትንቢት አትለማመዱ እግዚአብሔር ደላላ አይፈልግም ብቻውን ራሱን ያስቀምጣል ደላላ እውነትም ትክክለኛ ስም ደላላ ታውቃላችሁ ቤትም ይፈልግ የሆነ ሰው ያለ ቤት አላገኘም እዛ ተከራይ የሚፈልግ ወይም ገዢ የሚፈልግ የሆነ ቤት ያለው ሰው አለ እሱ ተከራይና ገዢ አላገኘም መሃል ላይ ገብቶ በእነዚህ በሁለቱ ሰዎች አለመገናኘት ትርፍ የሚያገኝ ሰው ነው እንደ ስራ እኔ ድለላ የሚሰሩትን ወንድሞች አከብራቸዋለሁ በጣም ብዙ ቦታ ዞረው 6-7 ቤት አሳይተው የላባቸውን የድካማቸውን ለማግኘት የሚውተረተሩ ባተሊዎች ናቸው ስለዚህ እነሱን አደንቃለሁ ነገር ግን በእግዚአብሔርና በሰው መካከል ገብተው እየጠነቆሉ የውሸት ግምት እየገመቱ በሰው ቁስል ላይ እንጨት የሚሰዱ ደፋሮች እግዚአብሔር እንዲላል ሲሉ የሚሞተውን ሰው አሉ ሲናገሩ ይኖራል ብለው ሰው ተስፋ ያደርጋል ቤተሰብ ተስፋ እግዚአብሔር ተናግሮናል ብለው ሰው እምነቱን ይጥላል ከዛ ይኖራል የተባለው ሰው ይሞታል ቀጥታ እነዚህ ሰዎች የሚጣሉት ኩርፋት ውስጥ ቅይማት ውስጥ የሚገቡት ከተናገረው ግለሰብ ጋር ሳይሆን እግዚአብሔር ይኖራል ብለህን እንዴት ተወስድብናል ብለው የሚጣሉት ከሰውየው ሳይሆን ከእግዚአብሔር ጋር ይሆናል ይሄ ነው በጣም አሳዛኙ ጉዳይ ከነዚህ አጭበርባሪዎች ጋር በተያያዘ ማለት ነው ነውረኞች ናቸው አመፀኞች ናቸው እግዚአብሔርን መፍራት በህይወታቸው የውሃ ጠብታ እንኳን ያክል የለም ዝም ብለው እነሱ ገንዘብ ያገኙ እነሱ ትርፍ ይስሩ እንጂ ማንንም ምንም ከማለት አይመለሱም ምንድነው የምትፈልገው መጀመሪያ ያጠኑ ውጪ ነው መሄድ የምትፈልገው የውጪ በር ከፍቶልሃል ይልሃል እግዚአብሔር ምንድነው የምትፈልገው ትዳር ነው የፈለግሽው 20ዎቹን እየጨረሽ 30ዎቹ ውስጥ ገብተሻል በጣም ማግባብ ጉጉታለሽ ጓደኞችሽ አግብተዋል ስለዚህ ምንድነው መስማት የምትፈልጊው የሚለውን ነገር ያጠናሉ አላገባሽም እጅሽ ላይ ቀለበት የለም ትዳር እንደምትፈልጊ እግዚአብሔር ምን ይመሰለ ባለሀብት ባል ይሰጥሻል ይሉሻል እግዚአብሔር ያንቺን ፍላጎት ለማሟላት ብቻ ሰማይ ላይ የተቀመጠ አምላክ እንዲመስልሽ አድርገው የውሸት አምላክ ይስሉልሻል እግዚአብሔር ያንቺን ፍላጎት ለማሟላት ሰማይ ላይ የተቀመጠ አምላክ ብቻ እንዲመስልሽ ያደርጋሉ አው እግዚአብሔር ሳንለምነው የምንፈልገውን ያውቃል
ለሰማይ ወፎች መብልን ይሰጣል ለምድር አበቦች ያስጌጣቸዋል ውብን አድርጎ ያለብሳቸዋል አው እግዚአብሔር የምንበላውን የምንጠጣውን ይሰጠናል ጥበቃውንም አያጓድልብንም ነገር ግን የኛን ፍላጎት ለማሟላት ብቻ አይደለም እግዚአብሔር በዙፋኑ ላይ ያለው የሱን ፍላጎት በእኛ ህይወት ውስጥ ለመግለጥ ነው እግዚአብሔር በሰማይ ላይ ያለው ለዚህ ነው ልጁ በብዙ ወንድሞች መካከል በኩሪዮን ዘንድ አስቀድሞ ይመረጣቸውን የልጁን መልክ እንዲመስሉ አስቀድሞ ወሰኗል የሚለው መጽሐፍ ቅዱስ አስቀድሞ የተወሰነልን ኢየሱስን መምሰል ነው ኢየሱስ ደግሞ መምሰል ውስጥ ደግሞ ያለው ያባትን ፍቃድ ማርካት ያባትን ፍቃድ ማስበለጥ ማላቅ ነው ያለው ኢየሱስ ክርስቶስ ጌታ ነውና እነዚህ ሰዎች እግዚአብሔርን መምሰል ከህይወታችን እንዲወጣ ተስፋ የምናደርገውን የሰማይ አምላክ ምድር ላይ ብቻ ተጣብቀን ሰማይን እንድንረሳ እንድንዘነጋ የሚያደርጉ አመፀኛ ሰዎች ናቸውና ያላገባችሁ ሴቶች ወንዶች ስለ ትዳር ለመስማት እግዚአብሔር ፊት በርከክ በሉ እግዚአብሔር ነው ትዳር የሚሰጠው መስሪያ ቤታችሁ ዞር በሉ ፍሬንድሺፓችሁን አጠንክሩ አጠገባችሁ ያሉትን ሰዎች ተመልከቱ በትንቢት ከሆነ ሀገር አስመጣዋለሁ ብለሽ አትሞክሪ ስለዚህ እድሜያችሁ እንደሄደ የሚሰማችሁ ሰዎች እነሱ ጋር የትዳር ነገር እግዚአብሔር እንዲናገራችሁ ምትሮጡ ሰዎች እግዚአብሔር ስለ ትዳር በመጽሐፍ ቅዱስ ገልጧል ባህሪሽን አስተካኪ ባህሪን አስተካክል መግባባትን ተግባቦትን ጨምር አጠገቡ ያሉትን ሰዎች ተንከባከባቸው መልካም ሁንላቸው የዛን ጊዜ ድንገት አይን ልክ አጋር መልአኩ መጥቶ ባናገራት ጊዜ አይኗን በተከፈተ ጊዜ አጠገባ የነበረውን ምንጭ እንደተመለከተች አንዳንዶቻችን አጠገባችን ያሉ ሰዎችን ስለማንመለከት ወይም ደግሞ ሩቅ አላሚዎች ስለሆነ ዲያስፖራ ካልሆነ ባለሀብት ካልሆነ የሆነ ጥቅም ተከትሎ ካልመጣ እንደ ንግድ ትርፍ ስለምናየው ትዳር የምንዞረው እግዚአብሔርን እንደ ንግድ ትርፍ ያዙ ሐሰተኛ ነቢያቶች ጋር ነው አንዳንዶቻችን በአቋራጭ መበልጸግ ስለምንፈልግ ትንሽ ሰርተን በጣም ኦቨር የሆነ ትርፍ ማግኘት ማግበስበስ ስለምንፈልግ ሮጠን የድሮ እናቶቻችንና አባቶቻችን ወንጌል ሳይሰሙ ጠንቋይ ቤት መርፌ እየሰኩ እንደሚገቡና ትርፍ ለማካበት የሰው ቤት ላይ ሁሉ እስከ መንከባለል እንደሚደርሱ አህያ እስከ መጋለብ እንደሚደርሱ ሁሉ እኛም በያዳራሹ የተንከባለልን በያዳራሹ የዞርን መርፌ መሰካት ሲቀረን ከጥንቆላ ጋር ሊመሳሰል የሚችልን ነገር ያደረገን ነው የሚል ሐሳብ አለኝና ወደ እውነተኛው ትምህርት ወደ ቃሉ ወደ እግዚአብሔር ሐሳብ እንድትመለሱ አሁንም በትህትና ጠይቃችኋለሁ ወደ ሚቀጥለው ቪዲዮ እንሄዳለን ለማርያም ተጸልያለሁ ወደ ለማርያም ተጸልያለሁ ጥያቄን እንድትመልስልኝ ለማርያም ተጸልያለሁ ማለት እንዴት ነው ትንሽ ታብራራለህ ለምሳሌ ጥያቄዎች ይኖራሉ አሁን አንተ እንደሰው ነገሮች ይኖራሉ ያስጨነቁ ነገሮች ይኖራሉ ፎርሳ ቅድስት ድንግል ማርያም እባክሽ ችግሬን ፍችልኝ ሶፊና አቅልኝ ብለህ ቀጥታ እሷን እንድትፈታልህ በቀጥታ በዳይሬክት ትእዛዝ እንደዛ ተጸልያለሁ ጸልያለሁ ተፈቶልኝም ያውቃል በጣም በርካታ ጊዜ ጸሎት ተሰማለች ተመልሳለች በሚገባ እኔ ያውም ሆነ ለምሳሌ ማርያም ጸሎት ተሰማለች ተመልሳለች ይያሉ የሆነ ጊዜ ላይ በእግዚአብሔርና በእኛ መካከል ሆነው ለኛ ይጸልዩልናል የሚል ሐሳብ ነበር የሚያደርጉ ስለዚህ እመቤቴ ማርያም ሆይ ይሄ ነገር ጨንቆኛል ይሄ ነገር ከብዶኛልና ለልጅሽ አሳስቢልኝ ነው ምንላት ንገሪልን ነው ምንላት እነሱም በሰማይ ምድር ላይ ካለችው ሕያው ቤተክርስቲያን ጋር ሕያው ሆኖ ስለሚቀጥሉ ለኛ ይጸልዩልናል ብለው ነበር የሚናገሩት ግን አያችሁ ውስጡን ግን ያለው ትምህርት ይሄን ይመስላል ወደ ማርያም ቀጥታ ይጸልያሉ ይሄን ነገር ማርያም ወይ አድርጊልኝ ይሄን ነገር ፍችልኝ ይሄን ነገር መልሽልኝ ይላሉ ከዛ እሷ ጸሎት ተሰማለች ይያሉ መጽሐፍ ቅዱስ ጸሎትን የሚሰማ እግዚአብሔር እንደሆነ ነው የሚናገረው ጸሎትን የሚሰማ አሁን ይሄን ነገር ሲሰሙ ሮጠው ጥቅስ ሁሉ ይጠቅሳሉ ኤልሳ የሚባል አንድ ነብይ አለ ብሉይ ኪዳን ላይ ነገስት መጽሐፍ ላይ ያለ በሶሪያ ቤት ውስጥ የሚደረገው ንጉሱ የሚያደርገው ነገር ያቅ ነበር ስለዚህ ኤልሳ ያንን ንጉሱ ተደብቆ የሚያደርገው ሴራ ማወቅ ከቻለ ማርያም ትችላለች የሚል አናሎጂ ሲሰሩ ትመለከታቸዋላችሁ ይሄ ነገር ግን የሚያስኬድ አይደለም ኤልሳ ጸሎት አይደለም የሰማው
ኤልሳ ነብይ ነው። ነብይነቱ ደግሞ መካከለኝነቱ ደግሞ በብሉይ ኪዳን ዘመን ለእስራኤል ህዝብ ነው። እንደ መካከለኛ ህጉ ሲጣስ ህጉ ሳይደረግ ሲቀር ህጉ ሳይጠበቅ ሲቀር ነቢያትን እግዚአብሔር ያስነሳና ለሙሴ ወደ ሰጠው ህግ እንዲመለሱ አይኖቻቸውን ከፍቶ ጆሮቻቸውን ከፍቶ መልእክትን በእነሱ በኩል በብሉይ ኪዳን ያስተላልፍ ነበር። ኤልሳ አንዱ ሰው ነበር። እስራኤል ከጥቃት እንድትተርፍ ምርጥ የሚለው ህዝቡን እግዚአብሔር ለመታደግ ያስነሳው ሰው ነበር። እንደምታውቁት ገበሬ ነበር ኤልሳ። ጥማዶችን አርዶ የመጣ ሰው ነው። ይሄ ገበሬ የነበረ ሰው እንኳን ድብቅ ነገር ማየት ሊችል ምንም የማይችል እንደኛ ተርታ የነበረ ሰው ነበር። እግዚአብሔር ግን ሲለየው ሲመርጠው ሲፈልገው እግዚአብሔር አይኖቹን ስለከፈተ እስራኤልን ከጉድ ከሞት እንዲታደግ በሶሪያ ቤት የሚደረገውን ሚስጥር ገልጦ ያሳየው ነበር። አሁንም የገለጠው እግዚአብሔር አይደለም። በእነዚህ ምንባቦች ውስጥ አሁንኛ እንደ ፕሮቴስታንት መጽሐፍ ቅዱስን ስናነብ እግዚአብሔርን ነው የምንገረምበት። እግዚአብሔር ይገርማል። የኤልሳን አይን ከፈተና የሚወደውን ህዝቡን እስራኤልን አዳነ እንላለን። ኦርቶዶክሳውያን ወንድሞችና እህቶቻችን ግን ይህንን ቃል ሲረዱ አብዛኞቹን ነው የምላችሁ የኤልሳን ኃያልነት ነው እንጂ የሚረዱት የእግዚአብሔርን ኃያልነት አይደለም። ኤልሳ እንዳደረገ ኤልሳ እንደከወነ በኤልሳ ድንቅ እንደሆነ ብቻ ነው የሚረዱት አይደለም። ኤልሳ ያለ እግዚአብሔር ተራ ገበሬ እንደነበረ መጽሐፍ ቅዱስ ይነግረናል። ኤልያስ መጥቶ ነው በመጎናጸፊያ ነክቶት እንደተለወጠ ሰው ያደረገው። በቃ ኤልያስን ደግሞ የላከው እግዚአብሔር ነው። ኤልያስ ኤልሳን የመጥራት ምንም ሐሳብ አልነበረውምና እኛ ፕሮቴስታንቶች ወይም ወንጌላውያን አማኞች ሁሉን ነገር ተጠቅልሎ ለእግዚአብሔር ክብር ይሁን ስንል ወገኖቻችን ግን ክብሩን ከፍለው ለማርያምም ለገብርኤልም ለሚካኤልም ለማንም የሚል ሐሳብ ነው የሚሰጡት። ነው በገብርኤል ስለተሰራው ክብር ለእግዚአብሔር ይሁን፣ በማርያም ስለተሰራው ክብር ለእግዚአብሔር ይሁን ነው እኛ የምንለው። በኤልሳ ስለተሰራው ክብር ለእግዚአብሔር ይሁን ነው የምንለውና ማርያም ጸሎትን ትሰማለች እያለን ነው ወንድማችን ልደተ ቃል። ተውናት አምላክ ናት። በቤታችን ፍጹም ሰው ናት እንጂ አምላክ አይደለች። ስለዚህ ጥያቄ ትመልሳለች ማለት ሰላም። ኦፍኮርስ የሰውን ጥያቄ መስማትና የሰውን ጥያቄ መመለስ እኮ አምላክ ብቻ የሚያደርገው ነገር ወይም ደግሞ በአምላክነት ደረጃ ላይ ብቻ ያለ ስራ የሚሰራ አይደለም። ግን መጽሐፍ ቅዱስ ላይ ታምራትን ሲያደርጉ የምንመለከታቸው ሰዎች የተጠየቀው ጸሎትን ስለመስማትና ስለመመለስ ነው። ስሙልኝማ እሱ ግን ጸሎትን መስማትና መመለስ የአምላክነት ስራ ብቻ አይደለም ይላል። የአምላክነት ስራ ብቻማ ነው መጽሐፍ ቅዱስ የሚነግረን ያንን ነው። ከዛስ ቀጥሎ ምን ይላል? ለምሳሌ መጽሐፍ ቅዱስ ውስጥ ታምራት የሚያደርጉ ሰዎች ስለ ታምራት ማንንም ያወራ የጠየቀ የለም። ጸሎትን ስለመስማት ነው የተወራው። ጸሎትን መስማት የእስራኤል አምላክ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ብቻ የሚችለው እንጂ ማንንም ይችላል አይደለም። ፍጡር የሚችለው አይደለም። ጸሎትን የሚሰማ እግዚአብሔር ብቻ ነው። መጽሐፍ ቅዱስ ያንን ነው የሚያስተምረው። ጥያቄው የተጠየቀው ምንድነው? ጸሎትን ስለመስማቷ ነው። እሱ ግን ምን ይያለ ነው? ታምራትን ስለማድረግ ነው። መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? እስቲ መዝሙረ ዳዊት 65 ላይ አንድ የሚል ነገር አለ። በቅንፍ 65 ላይ እንደዚህ የሚል ጥቅስ አለ። ቁጥር 1 ጀምሮ ለመዘምራን አለቃ የዳዊት የምስጋና መዝሙር ይላል። አቤቱ በጽዮን ለአንተ ምስጋና ይገባል፣ ለአንተም ጸሎት ይቀርባል። ለማን? ለአንተ ጸሎት ለአንተ ይቀርባል። እስቲ ልደተ ቃል ለቅዱሳን ይቀርባል የሚል አምጣ። እኔ በጣም ነው ኦርቶዶክሳውያን በመጽሐፍ ቅዱስ ጥቅስ ስትመጡባቸው እስቲ አይቀርብም የሚል አምጣ ይላሉ። ለምን አይቀርብም የሚል አመጣለሁ። ይቀርባል የሚል አለ። እስቲ ይቀርባል የሚል አምጡ። እኔ ለእግዚአብሔር ጸሎት እንደሚቀርብ ጥቅስ እያቀረብኩ ነው። ጸሎት ይቀርባል። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ጸሎትን ወደምትሰማ ወደ አንተ ምን? ስጋ ሁሉ አለቀ። ጸሎትን ወደምትሰማ ወደ አንተ ይመጣል ይላል እንጂ መዝሙረ ዳዊት ላይ መዘምራኑ ንጉስ ዳዊት እንደዛ ብሎ ይናገራል እንጂ ወደ ጸሎትን ወደምትሰማ ማርያም፣ ጸሎትን ወደሚሰማ ሚካኤል፣ ጸሎትን ወደሚሰማ እገሊትና ገሌ ጸልዩ የሚል አንድም ክፍል በመጽሐፍ ቅዱስ ማግኘት አንችልም። ቀጥሎ የሚለውን እንስማው ሰዎች ሌሎችም ለምሳሌ እነ ጴጥሮስን እንመልከት። ሐዋርያት ሥራ ምዕራፍ 5 የሰዎች በልባቸው ውስጥ ያለውን ነገር አውቆ ምን እንዳስቀሩ ተረድቶ የሞት
አይገናኝም። ጸሎትን ስለመስማት ሲጠየቅ አናንያና ሰጲራ አልጸልዩም ወደ ጴጥሮስ። አሁን ወደ ማርያም ስለመጸለይ ሲጠየቅ የልባቸውን አውቆ ምን አላቸው? ሞትን ተናገረባቸው፣ ፈረደባቸው። እስቲል እስካሁን ጥያቄውን አልመለሰም። በጣም በቃ ይቀጠፋል ነው የምላችሁ። ለቅዱሳን ጸልዩ የሚል አንድም መጽሐፍ ቅዱሳዊ ክፍል በሌለበት በተሰጠው ኃይልና ስልጣን ማድረግ ያለበትን ነገር አድርጎ ነው። ለምሳሌ ለመጀመሪያ ጊዜ ሐዋርያትን የሾመው ክርስቶስ ነበር። ከነሱ ውስጥ አንዱ ሲጎል የሾሙት እነማን ናቸው? ሐዋርያት ራሳቸው አይደሉ? ተሰብስበው መንፈስ ቅዱስ መሪና ሐዋርያትን የጎደለውን ናትናኤልን በሞተው አስቆሮቱ ይሁዳ በኩል መሾማቸውን ማርያም ጸሎትን ስለመስማቷ ለቀረበለት ጥያቄ እንደማስረጃ ያመጣል። አይገናኝም። በቃ መልሱ ወደዛ ጥያቄ ወደዛ ነው። አራምባና ቆቦ ይለዋል የአማርኛው መዝገበ ቃላት ይሄ ንግግር ማለት ነው። ስራ ያከናወኑት እነሱ ናቸው። ለምሳሌ በሐዋርያት እጅ ለምሳሌ ሰዎች መንፈስ ቅዱስን ይቀበሉ ነበር አይደል? ሌሎቹ እጅ ሲጭኑ መንፈስ ቅዱስን መሙላት አይችሉም። ሐዋርያት ብቻ ግን ይሄን ሲያደርጉት መንፈስ ቅዱስን ይሞላሉ በሰዎች ላይ እጃቸውን በመጫን። አሁን ይሄን ማለት እጅ ስለመጫን ነው። ስለ ጸሎት ነው የተጠየቀው ወንድም ልደት፣ ስለ ጸሎት ነው። ወደ ማርያም እንድትጸልይ መጽሐፍ ቅዱስ ያዛለኝ ነው የተባልከው። እጅ ስለመጫን ሐዋርያ ስለመምረጥ ሌላ በቃ አያችሁ የለም መጽሐፍ ቅዱስ በአጠቃላይ ወደዚህም ወደዛም መሮጥ ነው እንጂ መባከን እንጂ በዚህ ጉዳይ ላይ ምላሽ የለው። አሁን ይሄን ማድረጋቸው አምላክ አያሰኛቸው፣ ግን እጅግ ቅድስናና ፍጹም ደረጃ ላይ ከመድረሳቸው የተነሳ ይሄንን ነገር ሲያደርጉት እንመለከታለን። ያዕቆብ መልእክት ምዕራፍ 5 ከቁጥር 15 እስከ 16 እርስ በርሳችሁ ጸልዩ፣ የጻድቅ ሰው ጸሎት በጽራዋ እጅግ ኃይልን ታደርጋለች፣ እርስ በርሳችሁ ተናዘዙ ብሎ የሚናገረው ነገር አለ። አንዱ ለአንዱ መናገር ክርስቶስ ኢየሱስ በቤተክርስቲያን ውስጥ የሰራውና ያደረገው ነገር። ያዕቆብ ምዕራፍ 5ን አመጣ ደግሞ እዚህ ጋር። ያዕቆብ ምዕራፍ 5 በእምነት ስለሆነ ጸሎት ነው የሚናገረው። ኤልያስ እንደናንተ ሰው ነበር ይላቸዋል ያዕቆብ ለመልእክቱ ተደራሲዎች። ኤልያስ እንደናንተ ሰው ነበር። የኤልያስ ጸሎት ሰማይን የከፈተው ሰማይን የዘጋው በእምነት ስለጸለየ እንጂ ከናንተ ሰውነት የሚበልጥ ሌላ መለኮታዊ ማንነት ስላለው አይደለም ነው እያለ ያለው። ኤልያስ እንደናንተ ሰው ነበረ። በእምነት የሆነ ጸሎት ግን በስራው እጅግ ታደርጋለች። ምን የማን ጸሎት? የጻድቅ ሰው ጸሎት፣ የጻድቅ ሰው ጸሎት። ስለዚህ ምን በሉ ጸልዩ እያለ ነው። እርስ በርሳችሁ ደግሞ አንዱ ሲታመም ሽማግሌ አምጥቶ ይጸልይ እያለ ነው እንጂ ያዕቆብ ወደ ማርያም ጸልዩ የሚል ትምህርት አይደለም። ያዕቆብ መጽሐፍ ምዕራፍ 5 ላይ የሚሰጠው ያለ መልሱ የለም። ወደ ማርያም ጸልይ የሚል አንድ ጥቅስ የለህም። በቃ ውሸት ነው። ውሸት የተለያዩ መልሶች ስለተደራረቡበት እውነት ሊሆን አይችልም። ምናልባት ወፈር ያለ ውሸት ሊሆን ይችላል እንጂ ቀድሞው የበረቱትና የጸኑትን ክርስቲያኖችን የነሱን እርዳታ መጠየቅ ምንም ክፋት የለውም። ምክንያቱም የደከመውን የበረታው እንዲያገዘው ጭራሽ መጽሐፍ ቅዱስ ስለሚያዝ ማለት ነው። በአጠቃላይ ልደተ ቃል ወደ ማርያም ጸልዬ ጸሎቴን ሰምታለች መልሳልኛለች የሚለው ለማርያም ካለ ከበሬታና በቤተክርስቲያኒቱ ለማርያም ከተሰጠ ሮንግ ቦታ ጋር ተያይዞ የመጣ የስተት ትምህርትና ሐሳብ እንጂ ምንም መጽሐፍ ቅዱሳዊ መሰረት እንደሌለው ለመመለስ የሄደበት ማይገናኝ ዙሪያ ጥምጥም ምስክር መሆን ይችላል ማለት ነው። ወደ መሰነባበት ላይ ደርሰናል። ሰዓቱም ዘለግ ባለ መልኩ ነው ዛሬ የተጠቀምነው። እንዴ በየመሃሉ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት ጻፉልን። ዛሬ አላልኩ። በስተመጨረሻም ላይካችሁ ለዚህ ፕሮግራም ያላችሁን አስተያየት በኮሜንት መስጫው ሳጥን ላይ እንድትሰጡን ለሰዎች ደግሞ ማጋራታችሁ እንዳትረሱ እናሳስባለን። እስከ ሳምንት እንግዲህ ቸርን ሰምት። የታመመባችሁ ሰው ተፈውሶ፣ ያዘነ ሰዋችሁ ተጽናንቶ፣ የደከመ ሰዋችሁ በርትቶ በሚቀጥለው ሳምንት ያገናኘን። ሰላም።